የማንኪያ ነገር ብሔርተኛ መገለጫዎቹ ምንድናቸው? ትላንት ወንጀል በነበረበት ሰዓት ፕሮፌሰር አስራት ወልደየስ አቶ ልደቱ አያሌው የህሉና ጥያቄ ነው ኢትዮጵያ እንዴት ወደብ አልባ ትሆናለች ብሎ ነው የጠየቀው። የአማራ ልሂቃን አንድም የማንኪያ ነገድ የህወሓት ብሔርተኛ የማንኪያ ነገድ ምናምን አታመጣልኝ። አንድ ልሂቃን አሰብን ጥያቄ ኢትዮጵያ እንዴት ያለ ወደብ ቀረች ብሎ አቅርብልኝ ስትል አታቀርብልኝ። እኔ ግን አቀርብልሃለሁ ወንጀል በነበረበት ሰዓት። ዛሬ እንግዲህ ኦህዴድ የበላይ ሲሆን ብአዴን መገረድ ነው ምልክቱ አይደለም። ሶዴፓ ነገ ሶማሌ ዲሞክራቲክ ፓርቲ ወይ ኦብነግ ኦጋዴን ብሔራዊ ነጻነት ግንባር መራሽ መንግስት ቢመጣ ሽርጥና ጊሌ ይዞ ብአዴን ለመገዛት ዝግጁ ነው እና ያስቁኛል። ትላንት እኮ ጥያቄ ጠየቁት የአማራ ልሂቃን ነበሩ። ለምሳሌ እኔ እንደ አንድ ኢትዮጵያዊ ሴቭ የሚባል ግለሰብ አባቴ ነገረኝ አሰብ ኢትዮጵያ እንደሆነ። ነገም እኔ ለልጄ አሰብ ኢትዮጵያ ናት ብዬ ነው የምነግራቸው። ፈጣሪ ልጆች ይስጠኝና ምንም ጥያቄ ነው። ኢን ፕሪንሲፕል ከጠየቀኝ በመሬት አሰብ የማን ነው ካልከኝ ኢትዮጵያ ነው። በራስ ገዝነቷም በወሎ ክፍለ ሀገር ከመነበረዋም ከተለያዩ ሁኔታ የሽግግር መንግስት እንዴት ሰጣት የተለያዩ ጥያቄዎች ብትጠይቀኝ ኢን ፕሪንሲፕል በመሬት ከጠየቀኝ ለኔ አሰብ የኢትዮጵያ ነው። አሁን እንዴት ነው የሚጠየቀው ነው ጥያቄው። አዲስ አበባ ያንተ አይደለችም ብሎ የሚገደለውን አማራ በገዛ ሀገሩ የሚታረደውን አማራ አሁን እኮ ኦፊሻሊ እኛ ተከሳሾች ምን ሞት ከሳሾች አይደለም ገደላችሁን የምንለው። ፋና ብሮድካስቲንግ ላይ አይታችኋል። ወለጋ ሆሮ ጉዱሩ ቄለም እየታረደ የደም ምድር እየተባለ ዶክመንተሪ ይሰራብናል። ህፃኖቻችን እየታረዱ ሴቶቻችን እየተገደሉ አሪሲ ላይ ኖኖ ምናምን ያው ዛሬ የተደረገውን አይታችኋል። የሚደረገውን በየቀኑ እያያችሁ ነው። ኢንቴንሽን ማተርስ። እንዴት ነው ትላንት ኢትዮጵያ ኦፍ ማንኪያ ሲል የነበረ የማንኪያ ነገድ ብሔርተኛ ውጣልኝ ኢትዮጵያ የምትባል አላቀም ቀኝ ገዢ ነህ ሲል የነበረ ራሱ ካሬ ዛሬ ደግሞ በቲቪ መስኮት መጥቶ በማህበራዊ ድረገጽ መጥቶ ራሱ ካሬው ትላንት አቶ ልደቱ አያሌው ምንድነው የምትቀባጠረው ያለው በቲቪ ቀርቦ። ችግሩ ደግሞ የዘመኑ እንደምታዩት የሳይበር ዘመን ነውና እያንዳንዱ ነገር በቲቪ ዶክመንተሪ ነው። ልደቱ አያሌው እንደዛ ሲጠይቅ ፕሮፌሰር አስራት ወልደየስ እንደዛ ሲጠይቁ ህይወታቸውን መስከ ማሸማቀቅ ህይወታቸው እስከ ማለት ሲደርስባቸው አይተናል። ዛሬ በምን ልመንህ? ከዛ ኤግዚኪዩሽን የሚባል ነገር ደግሞ አለ። አፈጻጸም እኔ ላይ በድሮን እየደበደብከኝ ባር መሳሪያ እየተጠቀምክ ከኬንያ ነው ወይ ወደቡን የምታስመልሰው? ስለዚህ ጦርነቱ የሚሆነው በአፋር በአማራና በትግራይ ነው። በምን አይነት አካሄድ ነው ሄደህ የምትቀበለው ነው እኮ ጥያቄ። ኤግዚኪዩት ስታርቅ እኔ ማርያም መንገድ ሊሰጠኝ ነው? ቆይ ጦርነት አቆምልህና እነሱን አፈርድም ያልሽ ያላግባብ የህወሓት ብሔርተኛ የጫቋ ጓደኛሞቾች ኢትዮጵያን ሳያስፈቅዱ በትግል ወቅታቸው በተስማሙት መሰረት ያላግባብ የሰጡትን ወደብ ካስመለስኩ በኋላ አንተን ተመልሼ ደግሞ ንጹሃንን እርግፍ አድርጌ ምሽክ አድርጌ ይበላልሃለሁ ሊለኝ ነው። ምንድነው የሚለኝ ለኔ? እኛ እኮ አትግደሉን ብለን በሰላም ጠይቀናል እኮ። ጽንፈኛ የአማራ ሸኔ ነህ ሄደናል። እኔ ኢትዮጵያን በጣም ነው የምወዳት። እያንዳንዱ አማራ ኢትዮጵያነቱን ልትፍቆ አትችልም። ዛሬ ፋኖ የሚታገልበትን ትግል ስታይ እያንዳንዱ ዘፈን ላይ የዳኛው ያለን ምናምን ዘፈን አይተዋል። የማህበረሰቡን ስነ ልቦና ይገልጽልሃል እኮ። የፋሲል ደሞዝ ዘፈን ካሁን በኋላ በኢትዮጵያ ልደራደር ምናምን እኮ ነው የሚል። አሁን አንዳንድ ሰዎች ዛሬም በቃ እንደ ጽንፈኛ ብሔርተኛ በቃ አማራን ብሔርተኛ ሆኖ ጽንፍ ረግጧል ምናምን ሊል ፖርትሬ ሊያደርግልኝ ይመስላል፣ ሊስልልን ይሞክራል። ዛሬም ኢትዮጵያ እኮ ነው የሚለው። ያስጥሏላው የእንትና ነገድ ስለሆነ ከባንዳነት ሚድን ይመስላልና ይላል። ሊሆን አይችልማ። ስሪቱ እንደሱ አይደለም። ዛሬም እየገደልከው ንጹሃኑን እያረገፍክበትም ባንዲራ ይላል ህዝቤ ይላል የአማራ ህዝብ። ኢትዮጵያነትን ልትፍቀው አትችልም። ምናልባት እንግዲህ ተገለን ምናምን ይሄ ሀገር ፍቅር 3 ጀነሬሽን ምናልባት የኔ የልጅ ልጅ ልክ እንደ ማንኪያ ነገር ብሔርተኛ ሊሆን ይችላል። ኢትዮጵያ የራሷ ጉዳይ አፈርት ብላ የሚል እንግዲህ የኔ ልጅ ላይ ነው። የኔ ልጅ ላይም ሊከሽፍ አይችልም ይሄ ሀገር ፍቅር። አላቅም እንግዲህ ይሄ የፎሪን ፖሊሲ መርገጫ የሌለው ሲፈልግ ከሶማሌላንድ ጋር ሲፈልግ ጅቡቲ ጋር ላልማ የሚል ሲፈልግ ሬጂፕ ታይፕ ኤርዶጋን ጋር ቱርክ ሄዶ አንካራ ሄዶ የሚስማማ መንግስት በምን አይነት አግባብ ነው እየጠየቀ ያለው? ናሽናል ኢንተረስት ነው? ፕሮስፔሪቲ ኢንተረስት ነው? በጦርነት እየበለጸገብን ነው? እድሜውን እያራዘመ ነው? የህዝብ ትርታ ስለሚያዳምጥ ነው? ለምን ትላንት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ወተን የተቀበልንበትን ባንዲራ ዛሬ የጽንፈኛ ባንዲራ ነው ብሎ ማክበር አንችልም? ዛሬ አሸንዳ ማክበር ወንጀል ነው ኢትዮጵያ ላይ። የአንዳንድ እንትኖች ደግሞ ልክ እንደ ሀገራዊ በዓል ተደርጎ ሲከበሩ እናያለን። የመንግስት ድጋፍ ሲያገኙ እናያለን።
እኩልነት ይሄ ነው ወይ? እኩልነት ነው እኛ ጥያቄያችን። ይሄን ትርክት የሰራብን አህዳዊ ተስፋፊ ምናምን ሲለን የነበረው አንደኛው ኮዙ ምንድነው? አማራ ኢትዮጵያን ስለሚወድ ወደብ ብሎ ሲጠይቅ ነው። ወደብ ሲል አህዳዊ ተስፋፊ ጨፍላቂ ሲባል የነበረ ትርክት ሲሰራበት የነበረ ህዝብ ነው። እኛ ደግሞ ቀድመን ጠይቀናል። አሁን የምንጠይቀው እኩልነት ነው፣ የበላይነት አይደለም። እኛ ከትግሬ ጋር፣ ከኦሮሞ ጋር፣ ከደቡብ ጋር፣ ከሲዳሞ ጋር፣ ከሁሉም ጋር እኩልነትን ነው የምንጠይቀው። እኩልነት ነው እንጂ ጽንፈኝነት አይደለም ጥያቄያችን። ስለዚህ በምንድን ነው መተማመናችን? ትላንት ኢትዮጵያን አላቃትም ቀኝ ገዢ ነች ሲለን የነበረ የማንኪያ ነገድ ብሔርተኛ ዛሬ ኦሎፈሰደን ናሽናል ፓትሪዮቲክ ሆኖ በቃ ናሽናሊስት ሆኖ ወደብ ሲል ምንድነው ኢንቴንሽን? እሺ ወንድማችን ትጂ ምንድነው? በምን ረግጬ ልጠይቅ? ኢን ፕሪንሲፕል ከጠየቀኝ ዛሬ ምን ያፌ ሞልቻ አሰብ ኢትዮጵያ ናት ነው የምልህ። ከልደቱ በላይ ማን ጠይቆ? በዛ ሰዓት ወንጀል በነበረበት ከርቸሌ በሚያስወረውር ሰዓት ማን ጠይቆ? ከፕሮፌሰር አስራት ወልደየስ በላይ ህይወቱን ከሰጠን ሰው በላይ ማን ጠይቆ? እገሌ ብለህ መራራ ጉዲና ምናምን ብለህ እኮ የምጠራው ሰው እኮ የለም። ሲያብራ ብለህ የምጠራው ሰው የለም እኮ። ከአማራ ልሂቃን ውጪ ወደብ የጠየቀ ወንጀል በነበረበት ሰዓት የለም እኮ። ምንም ጥያቄ የለውም እኮ። ዛሬ ላይ ኦሎፈሰደን ተነስቶ ጋብዞ ቀለበት አስሮ አገር ውስጥ ከቶ ሚሊዮን ያፋሰሰና የአፍሪካውን ውዱን ጦርነት 40 ቢሊዮን ዶላር የፈጀ ጦርነት ላይ አጋር አርጎ አላይ አርጎ የከተተውን መንግስት ጠላት ነው እሱ ጋር መቆም እጅግ በጣም መጥፎ እንትን ባንዳነት ነው ብሎ ይሰብከናል። ነገ ደግሞ ቅልጵስ ብትልስ አጋራችን ነው ህሉናችን ነው ኤርትራ ብትለንስ መልስ እቀጥላለሁ። በሁለተኛው አመሰግናለሁ።